ሰላም ጤና ይስጥልኝ የኢንፎ ገበታ ወዳጆች ተስፍታር ነኝ። እንደተለመደው ዛሬም ጤና ነክ ጉዳዮችን ይዤላችሁ ቀርቤያለሁ። በዛሬው ዕለት ለማየት ተወደድኩት አንድ ሰው በሳምባ ነቀርሳ መያዝ አለመያዙን ለመለየት የሚረዱ መንገዶችን አሳያችኋለሁ። አብራችሁን ቆዩ። በአሜሪካ የሚገኘውና በጤና ጉዳዮች ላይ የሚሰራው ሴንተርስ ፎር ዲዚዝ ኮንትሮል ኤንድ ፕሪቨንሽን መሰረት በአሜሪካ ውስጥ የሳምባ ነቀርሳ ወይም ካንሰር በወንዶችም በሴቶችም የሚታይ ሁለተኛው አደገኛ ካንሰር ነው። የሳንባ ካንሰር የሚከሰተው በአብዛኛው ከቁጥጥር ውጪ በሆኑ የህዋሳት እድገት ምክንያት ነው። እነኚህ ሴሎች ቶሎ ካልታከሙ በአጭር ጊዜ ህይወትን ይቀጥፋሉ። ከዚህ ሌላ ማጨስ በሳንባ ካንሰር ለመያዝ ቁጥር 1 ሚናውን ይጫወታል። ልብ ማለት ያለብን ግን በማያጨሱትም ዘንድ የሳንባ ካንሰር እንደሚከሰት ነው። ህክምናውን ከባድ ከሚያደርጉ ነገሮች አንዱ በመጀመሪያዎቹ ደረጃዎች በደንብ የሚታይ ምልክት አለማሳየቱ ነው። ስለዚህ አሁን የምነግራችሁን ወሳኝ ምልክቶች ከተከሰቱ ቸል ሳትሉ በፍጥነት ወደ ህክምና ተቋማት በመሄድ በሽታው ሳይባባስ መከላከል ትችላላችሁ። አንደኛ፣ የማይቋረጥና ስር የሰደደ ሳል። በጉንፋን ወይም በተለያዩ ምክንያቶች መሳል የተለመደ ነው። ነገር ግን ሳሉ የጠነከረና ምናልባትም ከሳምንታት በላይ ከዘለቀ የመጀመሪያ ደረጃ የሳንባ ካንሰር ምልክት ነውና ትኩረት ይደረግለት። በሚያስል ጊዜ ከፍ ብሎ እስከ ትከሻ እና ወደታች እስከ እጅ ድረስ የሚሰማ ህመም አለው። ስለዚህ ሳሉ ለ3 ሳምንታትና ከዛ በላይ የሚቆይ ከሆነ ዶክተር ጋር በመሄድና በኤክስሬ በመታየት ህክምና መውሰድ ይበጃል። ሁለተኛ፣ ስናስል ደም የተቀላቀለ አክታ ካለው። መጠኑ ብዙም ይሁን ትንሽ አክታችን ደም የተቀላቀለበት ከሆነ በፍጥነት ወደ ጤና ተቋማት መሄድ ያስፈልጋል። በተለይ አጫሽ ለሆኑት ይህ የማስጠንቀቂያ ደውል ነውና ዛሬ ነገ ማለት አያስፈልግም። ስናስል ኃይለኛ የደረት አካባቢ ህመም ካለ፣ የመተንፈስ አቅም ካጣን፣ ትኩሳት ካለ ወዘተ በጊዜ እንታከም። ሶስተኛ፣ በምንተነፈስበት ጊዜ የምንቸገር ከሆነ ወደ ሳንባችን የሚገባና ከሳንባችን የሚወጣው አየር ከታፈነ ለመተንፈስ እንቸገራለን። ልክ ጭስ በሞላበት ቤት ውስጥ ለመተንፈስ ስንሞክር እንደምንቸገረው አይነት ነገር ነው። አስምና አለርጂ ለአየር ማጣቱ ከፍተኛ ሚና ይጫወታሉ፣ ብሎም የካንሰር ምልክቶች ሊሆኑ ይችላሉ። እርግጠኛ ለመሆን ግን ዶክተርን ማማከር ይበጃል። አራተኛ፣ ቁርጥ ያለ አተነፋፈስ። የሳንባ ካንሰር እንደያዘን ለማወቅ ከሚረዱ ነገሮች አንዱ በተለይ አተነፋፈሳችን ላይ ችግር ካለ ነው። ከ10 ሰዎች 9ኙ በሳንባ ካንሰር የተጠቁ ሰዎች በዚህ በአተነፋፈስ ችግር ይሰቃያሉ። ኃይለኛ ስራ ሰርተንም ይሁን ትንሽ ስራ ሰርተን ትንፋሽ ካጠረን ልናልፈው አይገባም። የአተነፋፈስ ችግር የአየር ቧንቧዎች ሲጠቡ፣ የመተንፈሻ አካላት በኢንፌክሽን ሲጎዱ፣ በከፍታ ቦታዎች ላይ አየር ሲያጥረን ሊከሰት ይችላል። ትንንሽ ስራዎችን ሰርተን በኃይለኛ ከደከመን ምልክቶቹ የካንሰር ነውና ስር ሳይሰድ እንታከም። አምስተኛ፣ የደረትና የመገጣጠሚያ አጥንቶች ህመም። ስናስል፣ ስንስቅ፣ በኃይለኛ ስንተነፍስ ከደረታችን አካባቢ ህመም ካለ የሳንባ ካንሰር ምልክት ነው። ይህ የሚሆነው ካንሰሩ ሳንባውን ወሮ ሲስፋፋ ነው። ይህ መስፋፋት ሲቀጥል በተለይ በአጥንት መገጣጠሚያ ቦታዎች ላይም ጭምር ህመም ይሰማናል። አንገት አካባቢ የጀርባ ህመም፣ የእጅ መገጣጠሚያ ህመሞች ከሚከሰቱ ቦታዎች የሚጠቀሱ ናቸው። እነዚህ አካባቢዎች የሚሰማን ህመም ማታ በጀርባችን ስንተኛ የባሰ ነው። ስለዚህ እነዚህን ምልክቶች ካስተዋልን ቶሎ ወደ ህክምና ተቋማት መሄድ ያስፈልጋል። ስድስተኛ፣ ተደጋጋሚ የደረት ቁስል ወይም ኢንፌክሽን። በሳንባ ምች፣ በመተንፈሻ አካላትና በሌሎች የደረት አካባቢ ኢንፌክሽኖች ምክንያት በጊዜ ሂደት የሳንባ ነቀርሳ መንስኤዎች ይሆናሉ። በዚህ ምክንያት የካንሰሩ ደረጃ ባስ ያለ ነውና ለማከምም ይከብዳል። የሳንባ ምችና የመተንፈሻ አካላት ህክምናዎች መፍትሄ ካላመጡ ህመሙ የካንሰር ህመም ሊሆን ይችላልና ችላ ሳይባል የጠለቀ ህክምና ማድረግ ይበጃል። ሰባተኛ፣ ምግብም ሆነ ውሃ በምንጠጣበት ጊዜ መቸገር። አንድ ሰው በሚውጥበት ጊዜ በከፍተኛ መልኩ የሚቸገር ከሆነ ሌላው ቢቀር ውሃን እንኳን ሲጠጣ በጣም የሚተናነቀው እና ለመዋጥ የሚቸገር ከሆነ የሳንባ ካንሰሩ ደረጃውን ከፍ በማድረግ ከቁጥጥር ውጭ እየሆነ ነውና
በፍጥነት ወደ ጤና ተቋማት መሄድና መታከም ያስፈልጋል። 8ኛ የእጅና የእግር ጥፍሮች መልክና ቅርጽ መቀየር። ጥፍራችን እንደ መጥቆር ካለ እየታጠፈ ቅርጹን በማጣት ከተበላሸ ከመበላሸቱም በላይ ለመነቀል ደረጃ ከደረሰ የሳንባ ካንሰሩ በኃይለኛ ፍጥነት በመላ ሰውነት እየተሰራጨ ነውና ብንዘገይም ወደ ሕክምና ተቋማት ከመሄድ አለመቆጠብ ይበጃል። ስለዚህ የኢንፎ ገበታ ወዳጆች እነዚህን የነገርኩ 8 ማስጠንቀቂያ መንገዶችን ካስተዋላችሁ ችላ ባለማለትና ወደ ጤና ተቋማት በመሄድ በጊዜ መታከም ይበጃል። ለዛሬ ያዘጋጀሁላችሁ ይህንን ይመስል ነበረ። በቀጣይ በሌላ ፕሮግራም እንገናኛለን። እስከዛው ቸርን ሰንብት።